ሰላም የቻናል ቤተሰቦች እንደምን ቆያችሁ? ዛሬም አዲስ መጽሐፍ ይዤላችሁ መጥቻለሁ። እስከ መጨረሻ አብረን እንድትቆዩ አሳስባለሁ። ዘ ሊን ስታርታፕ ኤሪክ ሪስን ይህንን ዓለም አቀፍ ተቀባይነት ያገኘ መጽሐፍ የጻፈው IMVU የተባለውን የቴክኖሎጂ ኩባንያ ከመሰረተበት የግል ተሞክሮና ከታዋቂው የቶዮታ የስራ ፍልስፍና ሊን ማኑፋክቸሪንግ ባገኘው ጥልቅ ትምህርት ተነሳስቶ ነው። መጽሐፉ ከፍተኛ እርግጠኛ አለመሆኑ በሚታይበትና ፈጣን በሆነው የቢዝነስ ዓለም ውስጥ አዳዲስ ምርቶችን በሳይንሳዊ ስልታዊና ተደጋጋሚ በሆኑ ሙከራዎች እንዴት መገንባት እንደሚቻል በዝርዝር የሚያሳይ ሲሆን ዋናው መነሻ ሀሳቡም ስታርትአፖች አብዛኛውን ጊዜ የሚከሽፉት በስራ ትጋት ወይም በጥረት ማነስ ሳይሆን ማንም የማይፈልገውን ምርት ለመስራት ውድ ጊዜያቸውንና ውስን ሀብታቸውን ያለአግባብ ስለሚያባክኑ ነው የሚል ነው። ይህ ዘዴ ከተወሳሰቡና ረጅም ጊዜ ከሚወስዱ የቢዝነስ እቅዶች ይልቅ መሰረታዊ ሀሳቦችን በተግባር ለማረጋገጥ ፈጣን ሙከራዎችን ማድረግ፣ አላስፈላጊ ብክነትን መቀነስና መረጃን መሰረት ያደረገ ዘላቂ እድገት ማምጣት ላይ ትኩረትን ያደርጋል። የዚህ የስራ አመራር ዘዴዎች ዋነኛ ልቦና ሞተር ገንባላ ከተማር ወይም ቢውልድ ሜዥር ሌርን የታሰኘው ተከታታይ የትግበራ ዑደት ነው። ማንኛውም ስራ ፈጣሪ መጀመሪያ ሀሳቡን በፍጥነት ወደ ምርት መለወጥ፣ ከዚያም ያንን ምርት ለገበያ አቅርቦ ከእውነተኛ ደንበኞች የሚገኝ ግብረ መልስ እና መረጃ በጥንቃቄ መለካት፣ በመጨረሻም ከሚገኘው ውጤት የሚሰራውን እና የማይሰራውን በግልጽ በመለየት መማር ይኖርበታል ይላል መጽሐፉ። የዚህ ሂደት ቁልፍ አካል የሆነው ዝቅተኛ ተግባራዊ ምርት ሚኒመም ቪያብል ፕሮዳክት MVP የታሰኘው ሲሆን ይህም አንድን አዲስ ሀሳብ በገበያ ላይ ለመፈተሽ የሚያስችል በጣም ቀላል፣ አነስተኛ ወጪ የሚጠይቅና መሰረታዊ የሆነውን የምርት ስሪት ለደንበኞች ማቅረብን ያካትታል። የዚህ ስልት ዋነኛው ዓላማ ብዙ ሀብትና ጊዜ ሳይባክን ደንበኛውን በትክክል ምን እንደሚፈልግ በተግባር መረዳት ሲሆን፣ ለምሳሌ ድሮፕ ቦክስ የተባለው የኩባንያ ውስብስብ የሆነውን ኮድ መጻፍ ከመጀመሩ በፊት ምርቱ ያለውን ፋይዳ የሚያሳይ ቀላል ቪዲዮ በማሳየት ብቻ የገበያውን ፍላጎት አስቀድሞ ለመመዘን ችሏል። በተጨማሪም በሊን ስታርትአፕ ፍልስፍና መሰረት እድገት መለካት ያለበት ዝም ብሎ በደንበኞች ቁጥር ብዛት ወይም ቫኒቲ ሜትሪክስ ሳይሆን ምርቱ በትክክል በገበያው እንደሚፈለግ በተግባራዊ ሙከራዎች በሚረጋገጥበት የተረጋገጠ ምርት ቫሊዴትድ ሊርኒንግ አማካኝነት መሆን አለበት ይላል። የፈጠራ ሂሳብ ኢኖቬሽን አካውንቲንግ የተባለ ዘዴ ደግሞ ደንበኛ ምርቱን ደግሞ የመጠቀም ሁኔታን፣ ሪቴንሽን እና ትክክለኛ ፍላጎትን የመሳሰሉ ጠቃሚ መረጃዎችን በንቃት መከታተልን ያካትታል። ከነዚህ ሳይንሳዊ ሙከራዎች በሚገኙ ትምህርት መሰረት አንድ ስራ ፈጣሪ የነበረውን የንግድ ስልት ሙሉ በሙሉ በመቀየር አዲስ አቅጣጫ መያዝ፣ ፒቮት ወይም ደግሞ ውጤታማ በሆነው የቀድሞ መንገድ ላይ መጽናት ወይም ፕሪሰርቨር በሚለው ላይ ትክክለኛ ውሳኔ መስጠት ይኖርበታል ይላል። ዘላቂ እና አስተማማኝ እድገት ሊመጣ የሚችለው ደንበኞች ምርቱን ወደውት ደጋግመው ሲጠቀሙበትና በራሳቸው ተነሳሽነት ለሌሎች ሰዎች ሲያስተዋውቁት እንጂ በከፍተኛ የማስታወቂያ ወጪ ብቻ የሚመጣ ጊዜያዊ ሽያጭ መሆን የለበትም ይላል ሊን ስታርታፕ።
ሊን ስታርታፕ በገጽታው ሲታይ ከፒተር ትል 0 to 1 ፍልስፍና ጋር የሚቃረን ቢመስልም በትክክል ለተረዳውና ተግባራዊ ለማድረግ ለሚፈልግ ባለሙያ ግን አንዱ የሌላውን ማሟያና ተጨማሪ መሳሪያዎች ናቸው። ፒተር ሞኖፖሊዎችን ፒተር ትል በስትራቴጂ ደረጃ አብዮታዊ ፈጠራዎችንና ማንም የማይገፋቸውን ሞኖፖሊዎችን መገንባት ላይ ቀጥተኛ እድገት ትኩረት ሲያደርግ፣ ኤሪክ ሪስ ደግሞ በአፈጻጸም ደረጃ እርግጠኛ ባልሆነና ተለዋዋጭ በሆነ ገበያ ውስጥ እየተለማመዱ እየተፈተኑ እና አቅጣጫን እያስተካከሉ ማደግ ላይ አግድም እድገት ያተኩራል። ትል መጀመሪያውኑ የረጅም ጊዜና ግልጽ የሆነ ታላቅ እቅድ እንዲኖር ሲመክር፣ ሪስ ደግሞ በገበያ ውስጥ በትክክል የሚሰራውን መንገድ ለይቶ ለማወቅ ከረጅም እቅድ ይልቅ ፈጣን ሙከራና ኤምቪፒ ስርቶች ይቀድማሉ የሚል እምነት አለው። ትል ውድድር የሌለበትና የተለየ የፈጠራ ሞኖፖሊ እንዲፈጠር ሲገፋፋ፣ ሪስ ደግሞ ውድድር ባለበት ገበያ ውስጥ የደንበኞችን ፍላጎት በሂደት እየተማሩ መላመድንና ማሸነፍን ያስተምራል። እስከ አሁኑ 2026 ዓመተ ምህረት ይህ መጽሐፍ በዙሪያ ዘመናዊ እና ቀልጣፋ ምርቶችን የመገንባት ጥበብ አግል ዴቨሎፕመንት ዋነኛው መሰረት ሆኖ እያገለገለ ይገኛል። ብዙ ስኬታማ ስራ ፈጣሪዎች የፒተር ትልን ደፋር እና አብዮታዊ ራዕይ እንደ መሪ ኮከብ በመያዝ በኤሪክ ሪስ ሊን ታክቲክ አማካይነት ትንንሽ ሙከራዎችን እያደረጉ ሀሳባቸውን በማረጋገጥ ስኬታማነታቸውን በተግባር ያረጋግጣሉ ይላል። ባጭሩ ዘ ሊን ስታርታፕ ብክነትን በከፍተኛ ሁኔታ በመቀነስ እና የአመራር ትምህርትን በማፋጠን አንድን አዲስ ምርት ከስህተት በጸዳ መንገድ እንዴት መገንባት እንደሚቻል የሚያሳይ ሳይንሳዊ ተግባራዊ መመሪያ ነው ይላል መጽሐፉ። 0 to 1 የቢዝነሱን ስትራቴጂያዊ እና መሰረታዊ የሆነውን ለምን የሚለውን ጥያቄ ሲመልስ፣ ዘ ሃርድ ቲንግ አባውት ሃርድ ቲንግስ ደግሞ በአስቸጋሪ ሁኔታዎች ውስጥ የሚያስፈልገውን የአመራር ጽናት እና ጥንካሬ ያስተምራል። ዘ ሊን ስታርታፕ ደግሞ በእነዚህ መጽሐፍት መካከል ሳይንሳዊ እና ስልታዊ በሆነ መንገድ እቅዶችን እንዴት ተግባራዊ ማድረግ እንደሚቻል በማሳየት የስራ ፈጣሪነትን መሳሪያ ሳጥን ሙሉ በሙሉ ያሟላል። እነዚህ ሶስት መጽሐፍት ተደምረው ከአንድ ደፋር እና አዲስ ሀሳብ ተነስተው ኩባንያን እስከ ማደራጀት ማደግ እና በየቀኑ ከገበያ መማር ድረስ ያለውን ሙሉ የስታርታፕ ጉዞ ቁልጭ አድርጎ ያሳያሉ። ሀሳብን ወደ ምርት ቀይር ወይም ገንባ። ከእውነተኛ ደንበኞች የሚገኝ መረጃን ለካ። ከዚያም የሚሰራውን እና የማይሰራውን ለይተህ ይወቅ፣ ተማር ይላል መጽሐፉ ሊን ስታርታፕ። መጽሐፉም ደግሞ በገበያ ላይ አግኝታችሁ ብታነቡ በጣም እጅግ በጣም አሪፍ መጽሐፍ ነው። ስለዚህ በየመጽሐፍት ቤቱ ሊኖር ይችላል፣ በትርጉምም በባለ ትርጉምም። ስለዚህ እነዚህ መጽሐፍቶች አግኝታችሁ ብታነቡ አበረታታችኋለሁ። አይምሯችሁ በጣም ይለወጣል። ደግሞም ሀሳቡ ከተመቻችሁ ቻናሌን ላይክ እና ሼር በማድረግ ቀጣዮቹ ሀሳቦች እንዲመጡላችሁ ሳብስክራይብ እና ኮሜንት በማድረግ እንድታግዙኝ አበረታታችኋለሁ። አመሰግናለሁ።